ሰላም ጤና ይስጥልን ዕለታዊ ዜናዎችን ይዘናል። ከዜናዎቹ ጋር ብርሃኑ ይሽዋስ ነኝ። በቅድሚያ ማርዕስተ ዜና። በባህር ዳር ታዋቂውን ዶክተር የገደለው ግለሰብ የ25 ዓመት ጽኑ እስራት ተፈረደበት። በወርቅ የተሰራ የመጸዳጃ ቤት መቀመጫ በ12 ሚሊዮን ዶላር ተሸጠ። የአፋሩ ፍንዳታ የበርካታ ሀገራትን በረራ አስተጓጎለ። የኢትዮጵያ ብሔራዊ ባንክ ለደቡብ አፍሪካው ስታንዳርድ ባንክ በአዲስ አበባ ለከፈተው የወኪል ቢሮ ፈቃድ ሰጠ። በማርበርግ ቫይረስ ምክንያት የአሪ ዞን ለአንድ ሳምንት ትራንስፖርት ዝግ ሆነ። በመጨረሻም አስገራሚውን የአውሮፕላን አደጋ ታሪክ ይዘናል። አብራችሁን ቆዩ። በባህር ዳር ታዋቂውን ዶክተር የገደለው ግለሰብ የ25 ዓመት ጽኑ እስራት ተፈረደበት። ባለፈው ዓመት በተፈጸመው የባህር ዳር ጥበበጊዮን ስፔሻላይዝድ ሆስፒታል የቀዶ ሕክምና አገልግሎት ክፍል ኃላፊ ዶክተር አንዱዓለም ዳኘ ግድያ የተከሰሰው ግለሰብ የ25 ዓመት ጽኑ እስራት ተፈረደበት። ጥር 24 2017 ዓ.ም ከባህር ዳር ከተማ ወጣ ብሎ በሚገኘው ቆሼ በተባለ አካባቢ ግድያው የተፈጸመባቸው ዶክተር አንዱዓለም ዳኘ በባልደረቦቻቸውና በታካሚዎቻቸው ተወዳጅ የነበሩ ሲሆን ግድያው በወቅቱ ከባድ ድንጋጤና መረበሽን ፈጥሮ ነበር ሲል የዘገበው ቢቢሲ አማሪክ ነው። በወርቅ የተሰራ የመጸዳጃ ቤት መቀመጫ በ12 ሚሊዮን ዶላር ተሸጠ። አሜሪካ የተሰኘው መጸዳጃ በጣሊያናዊ አርቲስት ማውሪዚዮ ካቴላን ባለ 18 ካራት ወርቅ የተሰራ ዋጋውም 12 ሚሊዮን ዶላር በኢትዮጵያ ገንዘብ 1 ቢሊዮን 972 ሚሊዮን 300 ሺህ ብር ተሽጧል ሲል የዘገበው ቢቢሲ አማሪክ ነው። የአፋሩ ፍንዳታ የበርካታ ሀገራትን በረራ አስተጓጎለ። ክስተቱም ከ12000 ዓመታት በኋላ የተከሰተ ነው ተብሏል። ይህም በጂኦሎጂካል ታይም ስሌት ነው። ይህንን ፍንዳታ ተከትሎ የወጣው የአቧራ ብናኝና ጭስ በየመን፣ በህንድ፣ በአማንና በሰሜናዊ ፓኪስታን የታየ ሲሆን ህንድን ጨምሮ በርካታ በረራዎችን አስተጓጉሎ እንደነበረ ዓለም አቀፍ ሚዲያዎች ዘግበዋል። የኢትዮጵያ ብሔራዊ ባንክ ለደቡብ አፍሪካው ስታንዳርድ ባንክ በአዲስ አበባ ለከፈተው የወኪል ቢሮ ፈቃድ ሰጠ። የባንክ ወኪሉ ቢሮ በአዲስ የባንክ አዋጅ መሰረት ፈቃድ በማግኘት የመጀመሪያ የውጭ ባንክ ወኪል ቢሮ ሆኗል። ብሔራዊ ባንክ ለውክልና ቢሮ ፈቃድ ከመስጠቱ በፊት ቢሮ ፈቃድ ያገኘው ከንግድና ቀጠናዊ ሚኒስቴር ነበር። የውጭ ባንኮች ወኪል ቢሮዎች ተልዕኮ አገናኝ መሆን፣ የገበያ ጥናት ማካሄድና የንግድ ማስፋፊያ ስራ መስራት ነው። የወኪል ቢሮዎች በብሔራዊ ባንክ አዋጅ መሰረት የባንክ አገልግሎት መስጠት ወይም የገንዘብ ማዘዋወር ስራ መስራት የሚያስችል ፈቃድ የላቸውም ሲል የዘገበው ደግሞ ዋዜማ ሬዲዮ ነው። በማርበርግ ቫይረስ ምክንያት የአሪ ዞን ለአንድ ሳምንት ትራንስፖርት ዝግ ሆነ። በጂንካ ተከስቶ ለሰዎች ሞት ምክንያት እየሆነ ያለውን የማርበርግ ቫይረስ ስርጭትን ለመቆጣጠር ያስችል ዘንድ ወደ በሽታው መነሻ የአሪ ዞን የሚገባም ሆነ የሚወጣ የትራንስፖርት እንቅስቃሴ ለአንድ ሳምንት ዝግ እንዲሆን በአሪ ዞን ዋና አስተዳዳሪ የሚመራ ግብረ ኃይል መወሰኑን የዞኑ የመንግስት ኮሚኒኬሽን ኃላፊ አቶ ደመላሽ አቦነህ ለቲክቫ ኢትዮጵያ ገልጸዋል። አስገራሚው የአውሮፕላን አደጋ ታሪክ። ዓለም ላይ ብቸኛው አውሮፕላን በሰላም አርፎ ምንም በህይወት የተረፈ ሰው ያልተገኘበት በረራ ኦን ዘ ናይት ኦፍ ኦገስት 1980 ሳውዲ ፍላይት 163 ከሪያድ ወደ ጅዳ ለመብረር የተነሳ ነበር። በውስጡም 287 መንገደኞችንና 14 የበረራ ሰራተኞችን አሳፍሮ ነበር። ከመሬት ከተነሳ ከደቂቃዎች በኋላ ከታችኛው የካርጎ ክፍል ውስጥ የእሳት አደጋ ምልክት መታየት ጀመረ። ቀስ በቀስ ግን የተነሳው ጭስ ወደ ተጓዦች ወዳሉበት ክፍል መስፋፋት ጀመረ። የአውሮፕላኑ ዋና አብራሪ ለአየር ተቆጣጣሪ አደጋ እንዳጋጠማቸው ተናግሮ ኢመርጀንሲ ላንዲንግ ተፈቅዶለት አውሮፕላኑ በሰላም ያለ ምንም ችግርና ፍጹም ሰላማዊ ሁኔታ ማሳረፍ ችሏል። ሁሉም ነገር በተፈለገው ሁኔታ የተቆጣጠሩት ይመስል ነበር። ከደቂቃዎች በኋላ ግን ቢጠበቅም አንድም ሰው በሩን ከፍቶ ሊወጣ አልቻለም። በዚህ ግራ የተጋቡት የእሳት አደጋ ሰራተኞች በሩን ከውጭ ሲከፍቱት ኃይለኛ ጭስ በበሩ ይወጣ ነበር። 301 ሰዎች በተፈጠረ ጭስ የታፈነ ህይወታቸው አልፎ ተገኘ። ኖት ቢኮዝ ኦፍ ክራሽ but because they were trapped inside a plane already safely on the ground። ይህም በአየር በረራ ታሪክ ከፊት የሚቀመጥ መጥፎ ታሪክ ሆኖ ተመዝግቧል። ይህም ብቻ አይደለም፣ ኤሴፊ ላንዲንግ ሚንስ ምንም ማለት እንዳልሆነ ዋናው በህይወት መውጣት ነው ወደሚል ህግ እንዲያመራ አድርጓል። ፍላይት 163 the only aircraft in history to land without damage and still leave no survive። ከኢትዮ ፓን አፍሪካ ገጽ አገኘ ነው። አዘጋጅ ያቀረብኩላችሁ ብርሃኑ ይሽዋስ ነበርኩ። ሰላም ቀን ይሁንላችሁ።